أجرهم بداسي نافبل جنة خيقاري دو أجرهم بداسي لنا سبعلا يتعقس سو تلك الدليا جنيال ابن تيمية رحمة الله تعالى عليه من لالو بالصبر واليقين تنال الإمامة في الدين لالو بمتاقسنا بأرقت أنينت بمسرات يا إمام بدين لاي مرينت لقن يميشلو بهولتو تقباروشنو عندنا تاقاشنت بعلهبت سنته يمي وزوزهن تسفالي أسقرطه يميشلو النقر هلو ألفه يقين الله اندمي رداه ارقت أنيا هونه كقتلك الله قال قبطوال وجعلنا منهم أئمة يهدون بأمرنا من سلارة ويلال لما صبروا وكانوا بآياتنا يوقنون وجعلنا منهم أئمة كالنسو مهكال مريوتين عرقنا إلى الله من سلوهنونو لما صبروا سلتاقسوا تاقسوا سانتو مكتل سلچالو قتلوم وكانوا بآياتنا يوقنون እርግጠኞች በተዛዛችን በጉዳዮቻችን በመንሰጠው መመሪያ እርግጠኞች የነበሩ ስለሆኑ ኢና ለነንሱሩ ሩሱለና والذين آمنوا في الحياة الدنيا ويوم يقوم الأشهاد በሚለው የቁርአን አንቀጽ መሰረት እንደሚረዳቸው እርግጠኛ የነበሩ ሰዎችን መሪ አርገናል ይላል እናንተ የኡማው መሪዎች ናችሁ መሪ መሆን ሁለት ነገርን ይፈልጋል ነው አንደኛ ትግስት ይፈልጋል خلافوች ከትንሽ ከትልቅ ሊመጡብህ ይችላሉ ከምታሰግደው ህዝብ ሊነሳብህ ይችላል ከሌላ ከሩቅ ቦታ ሊመጣብህ ይችላል ግን ታጋሽ የሆነ ሰው በእርግጠኝነት አላህ ድሉን እንደሚሰጠው የተማመነ ሰው አሸናፊ ነው የሚሆነው ነብዩ አለይሂ ሰላቱ ወሰለም የመጀመሪያ ሪሳላ እንደወረደላቸው ኢቅራ እንደመጣ خديجة قار شفيني علبشين أرم لهيوتي هلو مياسقا نقرنو كالوات بهالا لورقة وسدا ستات قنانياتشو ورقة من ألا منو اندو وطات بهون كنينا ايش هذا ورقة ابن نوفل هدو سياناقروت السو من علاچو شماغليو ويني منو وطات بنبركنا አንተን ችግር ሲያጋጥምህ በጎንህ በቆምክ አላቸው ነብዩ አለይሂ ሰላቱ ወሰለም ወዲያውኑ ይሄንን ያ ሁሉ ድንጋጤ ተተው ምናምን እንዲህ ሲላቸው ምንድነው ያሉት ማን ነው የሚያስታውሰኝ ወረቀት ኢብኑ ነውፈል ሲያባርሩህ ዘመዶችህ አዛ ሲያደርጉህ በጎንህ ቆሜ ምን ነው በረዳሁ ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም ወዲያውኑ የጠየቁት ነገር አለ ምን ብለው ጠየቁት احسنت ይሄማ ለፍዙ البخاري ነው አይደል በራሱ አው ሙኽሪጅየሁ ያባርሩሃል እኮ እኔ ሊያባርሩኝ መሐመድ አልአሚን ይያሉ እኔ ከዚህ በኋላ ያለውን መልእክት ነው የፈለኩት ምን አላቸው እሱ አንተ ይዘው የመጣውን አይነት ይዞ የመጣ ሰው ማንንም ይሁን ማን አዛ ያልተደረገ አላውቅም ስለዚህ አንተን ብቻ ባበባ ይቀበሉሃል ብዬ አላስብም ምን ለማለት ፈልጌ ነው አሁን ይሄንን ሐሳብ ያመጣሁት ማን ነው የተረዳኝ አይዋ ሁሉ አይዋ አይጠፋም ነው
ትግስት ያስፈልጋል ይሄ ሁሉ የዚህ ነው ማለት ነው አንተ የመጣህበት ማለት እኮ እኛ ያለን ወለኩም ፊ ረሱሊላሂ ኡስወቱን ሐሰና እኮ ነው አንዳንዱ እኮ ወለኩም ፊ ረሱሊላሂ ኡስወቱን ሐሰና ማለት በቃ እንደው በምቾት ይመስለዋል አስሉ ነብይ ተመችቷቸዋል እንደዚህ መሬት ላይ እንደውም ነብይ ትልቅ አርአያ ናቸው ማለት ተፈትኖ በማለፍ ታግሶ በማለፍ ሲሰደብ በመቻል ሲታማ ባለመቀየም ጠላት ጋራ የሆነ እርቅ ሲመጣ አንድ እርምጃ ሲራመድ እሳቸው ሁለት እርምጃ በመራመድ ማለት ነው የእሳቸው ትልቅ አርአያ ከተላለሁ የሚል ሰው ሁሉ ይሄ የሚያቆርፍ ፕሮቶኮል ለምን ተነካ ኢማም ነኝ አይደለም እንዴ ያገሩ ሰው አይደለም እንዴ ስንት እየለፋው አይደለም አትበል ولكم في رسول الله أسوة حسنة أو مخرجيهم أني يقرمي والله لنقرأتهم مجمّر هنا حديث يقرأه قال أني دنقتش እንደዚህ አሁን እንደሳቸው ተርበት ብቻ ሄጄ ሰው የመከረኝ ቢነግሩኝ ወይኔ ደሞ ልባረር ነው ማለት ነው አይ መከራዬ ነው ምለው እንጂ ያወጡኛል እንዴ አየ ግን እሳቸው ሙስተድሪክ ናቸው ማአነ ቢቃሪ ካሉ በኋላ እኮ የተነገራቸውን ይዘው መጡ ማን ነው ያን ያህል ደንግጦ በማያውቁት خلق እንደዚያ ተጨንቆ የነበረው እኔ ኢማሙ መግሪብ የሰገደበትን ትንሽ ቆየት ነው ቢጠይቁኝ ይረሳለሁኝ እሳቸው ግን ያን ሙሉ ይዘው ተሉ ሰኑቅሪኡከ ፈላ ተንሳ ናቸውና ተጠብቀዋልና ነው አላህ Subhanahu Wa Ta'ala ጀነት ለመግባት ፈተናዎችን ማለፍ እንዳለና እንደው በዚህ በዱንያ ላይ ያለ ሰው አልፈተንም ብሎ የሚያስብ ሁሉ ጊዜ አልጋ ብሎ የሚጠብቅ ካለ ሞኝ እንደሆነ ነግሮናል أم حسبتم أن تدخلوا الجنة ولما يأتكم مثل الذين خلوا من قبلكم جنة زنبلاتهم متقبو كنانت بفيت ينبروا سويت يالفباتشو سيالفباتشو بن أبو بكر بن عمر بن عثمان بن علي بن أبو حنيفة بن شافعي بن مالك بن أحمد يالفوا سيالف እንደው ዝም ብላችሁ ሰተትብላችሁ ጀነት የምትገቡ መሰላችሁ ወይ አንዳንድ ሰው ጀነት መግባት ይፈልጋል ግን እዚያ ድረስ ያለውን ሾህ ማለፍ አይፈልግም አይደል ቁርአን ምን አለ مستهم البأساء والضراء وزلزلوا ይሄ ፊትናው ضراء بأساء زلزلهم አንቀጠቀጣቸው ማለት እኮ ነው ወዘወዛቸው ማለት እኮ ነው حتى يقول الرسول والذين آمنوا معه متى نصر الله እንግዲህ ነብይና ከነብይ ጋር ያለ አካል متى نصر الله ብሎ የሚያስጠይቅ ፈተና መጣባቸው ማለት እኛማ ተራሰዎች ተስፋ ወደ መቁረጥ የሚያደርስ ነው لكن الناس يبتلى بقدر ايمانه الله የሚፈትነው የኢማኑን ልክ አይቶ ነው ለነብያቶች የሰጠውን ፈተና ለሷሃባዎች ያሳለፈውን ፈተና እኛ ላይ ያላመጣብንም አልহামዱሊላህ عند عالم بزمناتين كمينورو علماءዎች ፈተና በጣም ትንሽ የማይባል ፈተና አለፈበትና እንዴት ነው ይሄ ፈተና ከዳዕዋ እንቅፋት ሆኗል አዳምጡኝ በደንብ ይሄ ያለፈብህ ያለው ፈተና ከምታረገው የዳዕዋ ጉዞህ እንቅፋት ሆኖብሃል አዳክሞሃል ሞራልክን ነክቶሃል አሉት ምን እንዳል ታውቃላችሁ لولا هذه المحن والابتلاءات لشككنا في طريقنا من على سويو እርግጠኛ ነህ አሁን ውሃ ጠምቷቸዋል የሚሰጣቸው እሺ ጨርስ ያለ አጅሉ መሻይኾችን ጭንቅላታቸውን ለመውሰድ ስትፈልጉ ለኔ ንገሩኝ አስፈቅዱኝ ተሎ በሉ አዳርስ ተሎ በሉ ይሄው አቆሚያለሁ لملس
من لا يدرش نبر ما نبر ينقري ها عند مشايخاችን ያገር ውስጥ ያላችሁ ፈተና ባይኖርና احسنت جزاك الله خير የተለያዩ ፈተናዎች እስራቱ ድብደባው መከራው ምናምን የደረሰበት ሰውዬ ነው እንዴው ይሄ ፈተና እንቅፋት ሆነ ይሆን አዳከመ ይሆን እንዴ ሞራል ከነካው ይሆን ወደ ኋላ አልክ ከዳዕዋ ስራ አቆመ ይሄ ያለፈብህ መከራ አሉት والله ያለ እንዴው እነዚህ ፈተናዎች ባይኖሩብኝ ኑሮ ያስኩት መንገር ትክክለኛ ይሁን አይሁን የሚል ሸክ ላይ ነበርኝ በፈተናዎች በመምጣታቸው እንዴው እንደ ማስረጃ ሆነኝ ለምን አሉት ይሄው ቁርአን እንዲህ አለ احسب الناس ان يتركوا ان يقولوا آمنا وهم لا يفتنون آمننال بلو ብቻ ሳይፈተኑ የሚታለፉ መሰላቸውን የዱንያ ማዕረግ እንኳን እኮ ስለመስጠት ፈተና የሆነ እድገት ለመስጠት ፈተና አለው አይደል ፈተና በኤቢ ተመርጦም ቢሆን الله احسب الناس ان يتركوا ان يقولوا آمنا وهم لا يفتنون ولقد فتن الذين من قتلوا تفتنوا لكم كلهم تفتنوا نوح تفتنوا ادم تفتنوا ሁላቸው ስለዚህ ይሄ ኡማው እየተፈተነ ያለው ሌላው ቡድን እኮ ፈተናው አይቸግረውም የመለያየት ፈተና ለሙስሊሙ ብቻ ነው እንጂ ፈተናው ለሌላው ህዝብ እኮ ፈተና አይደለም ለምን ያኛውም አንዱን ነገር ይዛል በቃ ከተخለፈ እዚህ አንድ ያምልኮ ነገር ይፈጥርና ለብቻው እሱ ጋር የሚግባባት ሰዎች አብረው ይሄዳሉ በቲፎዞ ያኛውም በሌላ ይሄዳል ሙስሊሙ ግን አይችልም ይችላል የየራሳችን መዝሃብ አውጥተን እንሄድ እንችላለን يلم إلا فإن تنازعتم في شيء فردوه إلى الله والرسول تملس أنتم تملس يهين فتنا مفتناችን ራሱ ትልቁ የኡነት መንገር ላይ ያለህ መሆኑን በግልጽ የሚያሳይ ነው እንግዲህ الدور الذي يجب أن يقوم به العلماء والدعاة في مواجهة هذه الأزمة يهنن أينت فتنات تقاقموا لما لف يمجوات يعلبن عند علماء عند طالب العلم مچم يا الله حكمة هوننا أماتشن عند لبو مغنانيت የሚችልበት እንግዲህ ከቦንጋ እስከ አዲስ አበባ ያለን ሰዎች በደቂቃ በ5 ደቂቃ ተገናኝተን ቴሌቪዥን ላይ አንዳችሁ መታችሁ ቁጭላችሁ ብታስተምሩ ልጆቻችሁ አሜሪካ አውሮፓ ካናዳ ያሉ ሰዎች ቤተሰቦቻችሁ እናንተ ፕሮግራም ላይ እንደምትወጡ እናንተን ቋንቋ የሚያውቁ ሰዎች ቁጭሉ ያዳምጧቸዋል ወደፊት አላህ ካመቻቸው አዲስ አበባ ላይ ያሉ ዑለማዎች እናንተ በየመስጂዳችሁ ቁጭላችሁ ትምህርቱን የምትከታተሉበትን መንገድ ያመቻቸና ያለ ነው ማ አለይኩም ይችን ብቻ እንድታመቻችሁ ነው የምንፈልገው ሞባይል ይኖራችኋል ኔት መግባት ትሞክራላችሁ ኔት ጋር ከገባችሁ ሁላችሁም ዙም ላይ ገብታችሁ ሸኾቻችሁን ያያችሁ ተማራላችሁ ዶክተር ጀይላንን ቁጭላችሁ መሐመድን ሙሰና ምንድነው ትሏቸዋላችሁ ሁሉ ይሰማል እናንተ ብቻ አይደላችሁ በመራቡ በሰሜኑ በደቡቡ ያለው ሸኽ ቁጭ ብሎ እየሰማቸው ይሄ ነው ወደፊት የምናስበው ዑለማኡ እንዲህ የመለያያ የመጨቃጨቃ ምንም ምክንያት እንዳይኖረው ምንም ይሁን ምን ዑለማው ሊያረጋው የሚገባ ነገር አለ የመጀመሪያው ሐላፊነት ነብዩ አለይሂ ሰላቱ ወሰለም ተረክቱኩም على المحجة البيضاء ليلها كنهارها لا يزيغ عنها إلا هالك እሳቸው ያስቀመጡትን ትክክለኛውን ሐላፊነቱን ወስዶ የተማረው ላልተማረው ያልተማረው ደግሞ ወደ ተማረው መጥቶ ተገናኝቶ መፍትሄ ማድረግ ያስፈልጋል እንዲህ የሚያምታታ ትምህርት ላይ አይደለም ነብዩ ሰለላሁ ዐለይሂ ወሰለም ኡማውን ጥለው ተሄዱት اليوم اكملت لكم ሲል አላህ ያልሞላ ነገር አክመልቱ እንደማይል ይታወቃል
اليوم أكملت لكم دينكم مالت ጨርሻ الله ነው እዚህ ቁርአን ሁለት ወህዩ ላይ الوحي المتلو الوحي المسموع ሁለቱ ወህዮቹ القرآن والسنة ላይ ያልተሟላ ነገር የለም የማንንም ጭማሪ የማንንም ድጎማ ያስፈልገውም ማለት ነው اليوم أكملت لكم دينكم وأتممت عليكم نبي صلى الله عليه وسلم أوتيت القرآن ومثله معه بل في رواية ومثله معه النزيهن هلتن كاستماروا بها لا منالو ساتشو تركتكم على البيضاء ليلها كنهارها لا يزيغ عنها بعدي إلا هالك لك هون لاي ستوطا ፀሐይ ቢኖር ዚ ላይ አንድ ነገር ማይታይ ነገር እንደሌለ ሁሉ ልክ ከዚያ የበለጠ ነው አውضح ያለው تكمن المشكلة هل لدينا الاستعداد لمواجهة تلك المحنة እንግዲህ ፈተናው መፍትሄ አተን ሳይሆን መፍትሄውን ለማፈላለግ ዝግጁ ነን ወይ አሁን ያለው ኡማ ይሄንን ለመሸከም ብቃት ያለው ነው ወይ እኛ ዱንያና ስልጣን ጥቅማ ጥቅሞችን ትተን ለሐቅ ለመገዛት ለመታዘዝ ፍቃደኞች ነን ወይ ምናልባትም እናምንበት የነበረው ነገር የሚያስተው ከመጣ ራሳችን አካዳችን ብለን የመሰረትንበትን መንገድ የሚያስለቅቅ እንኳን ከመጣ ልንተው ዝግጁ ነን ወይ ብቻ የሚል ጥያቄ ነው አንተ የሆነ ኺላፍ ፈጥረህ ቡድን ወድነህ እምተድ ከሆነ ይሄን ቡድን እናስታርቀው ብለን ስንመጣ ሙሉ በሙሉ አንተ እርግጠኛ ሐቀኛ ሆነህ ካለ ሌላው ወደ አንተ እንዲመጣ ፍቃደኛ መሆን አለበት አይደል አልበለዚያ ባለው ቀጥላለሁ ካለ አይሆንም ወይም አንተም የተወሰነ ስተት ይሄኛውም የተወሰነ ስተት ኑሮት ወሐቁ ማሐከላችሁ ያለ ከሆነ አንተም እቺ ተሳሳትካትን ተተህ ወደ እውነቱ ይሄም ወደ እውነቱ ሊመጣ ፍቃደኛ ነው ወይ አልገባችሁም በደም ልመልሰው በደም እንድትይዙልኝ ያ የኡማው አንድነት ችግር አንድነቱን ማምጣትን አለብን ብሎ በማመን ላይ አይደለም ሁሉም ያምናል ይሄንን የኡማው አንድነት ችግር አንድነት የለንምና መፍታት አለብን ብሎ ከማመን ላይም አይደለም መለያየቱን ያምናል ሰው ተበታትነናል ተኻልፈናል ተጋጭተናል ተጣልተናል ተማምተናል ብሎ ያምናል ሰው እሺ ሊመጣም ይፈልጋል ችግሩ ታዲያ ምንድነው ልቅራው እስቲ እንደገና وإنما تكمن المشكلة في الأسئلة الكبيرة التالية أولاً هل لدينا الاستعداد لمواجهة تلك المحنة؟ إيه عندنا لما متعت بمدرج ولفات لاي من لفات يعلبة لأن لفاز بالجنون وهل الأمة على قدر المسؤولية؟ أهون يالله أمة لمهونو يهين هلا في النتوسدو تشكموا ما متعت يميش الأقمع وهل نحن على استعداد للتخلي عن الدنيا وزخرفها؟ أونتنيا ይህንን አንድነት ለማምጣት ሲባል በሚመጣው መስዋዕትነት ስልጣን የሚያስለቀቅ ቢሆን የዱንያ ጥቅም የሚያስቀርብን ቢሆን ዝግጁ ነን ልንለቅ وهل نحن على استعداد للتضحية بذلك في سبيل عقيدتنا ومبادئنا لاستعادة مجدنا وعزتنا وسؤددنا እኛ እናምነዋለን ብለን እናስበው የነበረውን መርሃችን ነው ብለን የፈለግነውን ነገር ትተን ክብራችን የኡማው አንድነት ልቅናው እንዲመጣ መስዋዕት ለመክፈል ዝግጁ ነን ወይ ይሄ ነው ጥያቄው አሁን ሁሉም ጠይቀው ዝግጁ ነን ነው የሚለው እንዴ አንተ ኢማም ለኢማም አትሆንም ተብለህ ልትባረር ቢሆን ከኢማምነት ፍቃደኛ ነህ ትለቅ አንተ ለመጅሊስ አትበጅም ብትባል ልትለቅ ዝግጁ ነህ አንተ ስታስተምረው የነበረው አስተምሮ እንትንህ ደካማ ነው ብትባል ይሄ ማለት ነው እኮ አይደል ይከብዳል ጥያቄው እንደ ጥያቄ ይሁንና እኔ ምን ከተብት ምን ጽፍ ያለው
لقد سئمت الأمة من التنظير واجترار الكلمات أمة ويسلتشو نجر بنور محاضرات كلمات صحف واتساب تليجرام معت نجر يهنو يسلتشو مؤلفات وآن الأوان أن نقبل التحدي بصدق ويقين وتفاؤل سلازي نزاري يتبع مسلم راسن زق عرقو لحق تهجج عدرقو ودا عندنت لممطات مزجاجت ያለበት ይመስለኛል አሁን ከዚህ የተሻለ እድል ወደፊት ይመጣውን አላቀም ባለፈው ግን እኔ በዚህ 30 ምናምን አመቴ ላይ አላየሁም ስንት ዞን አለ እዚህ ክልል ላይ 6 ዞን የከተማ መስተዳድርስ የለም አንድ سنت لا لا مستدادر ورد 11 ورد አለ 11 ወረዳ ሁሉ መጅሊስ አለ አይደል 11 ወረዳ ውስጥ መጅሊስ የተዋቀረበት አንድም ዘመን አልነበረም ከዚህ በፊት ኦሮሚያ ወረዳዎች በሙሉ መጅሊስ ተዋቅሯል አማራ ወረዳዎች ውስጥ አላቅም የቀረ ነገር አለሽ አማራ ወረዳ ውስጥ ስንት ወረዳ መጅሊስ ተዋቅሯል ወረዳ በአጠቃላይ 440 ወረዳዎች ናቸው አዎ መጅሊሶቹ የተዋቀሩበት ወረዳዎች አይ 400 ምናምን ወረዳ ላይ አማራ ውስጥ መጅሊስ ተዋቅሯል ኦሮሚያ ላይ እርግጠኛ ነኝ ከ600 አያንስም ወረዳው ያ ተዋቅሯል ደቡብ ላይ ከዚህ ከናንተ ትልቁ ደቡብ ምንለው አብዛኛው ወረዳ ላይ መጅሊስ ተዋቅሯል በዚህ ጊዜ ኡማው አብዛኛው ደግሞ በዚህ አካባቢ ላይ ያለው ሸሁ ጣሊብ العلم ደረሳው ዳዒው ነው መጅሊስ ውስጥ ያለው በዚህ ጊዜ አንድ ላይ ተባብሮ አንድነቱን ማምጣት ካልቻለ እና ያንቶኒ ሲመጡ ነው ታዲያ የምታመጡት አንድነታችሁን ወደና ያንቶኒን መልሰውና እነሱ ይወሰዱት አንድ ዘመን እኮ መጅሊስን የሚያስተዳድረው መስጂድ የሚመጣው ጁሙአ ቀን የነበረ ጁሙአ ቀንም ከሆነ ውጭ ላይ ሰግዶ የሚሄድ ነበር የመጅሊስ ሊቀመንበር የምናምን ሊቀመንበር የሚባለው ዛሬ ግን ኢማሞች ምናምኖች ሸኾች ሆኑ አን الأوان አሁን ጊዜው ደርሷል ምን ለማለት أن نقبل التحدي بصدق ويقين وتفاؤل فإن الله لا يغير ما بقوم حتى يغيروا ما بأنفسهم እኔ ስለ አንድነት ማውራት ራሱ ህዝብ ፊት ያፈርኩ ነው ያለሁት ስለ አንድነት እናወራና እንጨናነቅና ስንወጣ ምን በታተነው እኛው كبر مقتا عند الله أن تقولوا إيش ما لا تفعلون እኛን እኮ ነው አንዳንዱ ለሌላ ሰው ይመስለዋል ለዚህ ያለ አይሁዶች ለነሳራዎች ለምናምን ቁርአን ላይ አይሁድና ለነሳራ ነው ወረደው ላንተ ነው እንጂ كبر مقتا عند الله أن تقولوا ማለት አንድ እንሁን ወደ ቁርአን ወደ ሐዲስ እንመለስ ማለት ወንጀል ነው እስካልሰራችሁበት ድረስ ለምንድን ነው ማሰሩት أتأمرون الناس بالبر وتنسون أنفسكم وأنتم تتلون الكتاب بلو من على أفلا تعقلون أمروا يلاكم أتافروا عند سوية نبرالو يهونا مسجد يدوادرو አካባቢ ሰዎችን መስረቅ ክልክል ነው ምናምን ክልክል ነው ሲላቸው አደረ ጧት ሲሄድ ምንጣፉን ሰብሰብ አድርጎ ይዞ ሲመጡ ምንጣፉ የለም እንዴት ተከትለው አረ ያደረው ሰው ይዞ ሲሄድ አይተነዋል ሲሄዱ ምን ነው አባ ምን ነው እንትን ሲሉት ምን ነው አለ እንዴ መስረቅ ክልክል ነው አላሉንም እንዴ አለ እና ኪታቡ አላልኳችሁ እንጂ እኔ ተግባር ነግራችኋለሁ እንዴ አለ ما أريد أن أخالفكم إلى ما أنهاكم عنه إن أريد إلا الاصلاح ما استطعت وما توفيقي إلا بالله أيه تعلقوا نبي دينو ميلو اندي هاللون نغر ነው የሚናገረው እኔ አስሉ አታርጉ ያልኳችሁ ማረግ አልፈልግም አርጉ ያልኳችሁን መተው አልፈልግም بيت القصيد ونقطة الانطلاق
إن الله يحب الذين يقاتلون في سبيله صفا كأنهم بنيان مرصوص سوتش يقاتلون في سبيل الله مالت يقد سيف عنستو متاكوسنا مدبادب بومب ما فندات يመስላቸዋል ለየትኛውም ትግላቸው كأنهم بنيان مرصوص لو ከተነሱ ያሸንፋሉ ያ መሻይኽ አንድነት ትፈልጋላችሁ አትፈልጉም እስቲ ፈልጋለሁ የሚል ግን ያንሳ ሁላችንም አንድነት ከፈለግን ታዲያ ማን ይከፍለናል ንገረኝ እስቲ الله من على إن الله يحب الذين يقاتلون في سبيله صفا باند سلفونه كأنهم بنيان مرصوص بتككل يا منسو ولا تهنوا ولا تحزنوا وأنتم الأعلون إن كنتم مؤمنين شرطوا يبلاي لمهن أمان مهن شرطوا من يحسزنا هل من يادك محل مثلك مبت من الله هند أنت يالك أوي من الله مؤمن أهون حجنا حج وراتنا هل يالنا أهون حجاج يجبانا يالله ايربورت لاي جدا لا ايربورت لاي ستدرسو الوان واشكال من الناس تايلاچو ግን ሁሉም አንድ ነገር የሚል لبيك اللهم لبيك ሁሉም አንድ አይነት ልብስ የለበሰ እንዴ ታዲያ ደቡብ ላይ ያላችሁ ወረዳዎች ናችሁ እንዴ የምትለያዩት ዓለም ላይ ያለው አንድ ሆኖ እየመጣ ሁሉም አንድ ጊዜ ይገባል ወደ حرم ወዴት ነው የሚሄደው አንድ ወደዚህ የሚሄድ እኮ የለም ቀጥታ በዚህ ባባል መሊክ ከገባ ወዴት ነው የሚሄደው ወደ ሐጀር አልአስወድ ከዚያ ይጀምራል ቢስሚላህ አላሁ አክበር ሁሉ ولا تهنوا ولا تحزنوا وأنتم الأعلون إن كنتم مؤمنين يهن يمثل من نشا ياله ويمجرشاو እናንተ ትልልቆች ልትሆኑ የምትችሉት እናንተ ናችሁ ስለዚህ እኛ የአንድነቱን ነገር ለማምጣት ራሳችንን መቀየር ያስፈልጋል እንዴት አድርገን እንቀይረው بحاجة إلى تغيير عقليتنا ومنهجنا واستراتيجيتنا في مواجهة تلك الأزمات الخلاف والاختلاف والشقاق والنزاع والتهم والغيبة والنميمة أهونما إسلام تجنارجو عنصريام قبليام قبطال بعلماء محكل سايكر إن عالمين عندي أرجال سنن يتبيا بهر بهر سوتشن كان عند ما رجال شال عقيدة إذن የኢትዮጵያን ህዝቦች አንድ መንግስት ስር ያለን ህዝቦች አንድ ማድረግ ማስተባበር የማይችል እምነት ይዘን ስበራሳችን እንበታተበታለን فلما لا نغزو هذه الأفكار الفاسدة التي أفسدت وحدتنا وفرقت شملنا ሰዎች ሊለያዩ የሚችሉት ኮሚኒስቶችና ሌሎቹ ተቃዋሚዎች የፖለቲካ ሂደቶች መነሻቸው አንድ ስላልሆነ ዓለምን እንዲህ ብንመራው ነው የሚስተካከለው የለም እንዲህ ብንመራው ነው ብለው ሸማሊ የሚኒ ተባብለው ይከፋፈላሉ لكن الذين يتفقون على منهج واحد باند قرآن باند حديث ያሉ ሰዎች እንዴት ሊለያዩ ይችላሉ ትልቁ ችግራችን ይመስለኛል لم نرضى به أو بهذا الدين وبالقرآن والسنة حكما قرآننا حديث የኛ ዳኞች እንዲሆኑ ሙሉ በሙሉ የተቀበልናቸው አይመስለኝም እነሱን ከተቀበልነ ሁለት ሰዎች በሽተኞች ናቸውና ወይም የሆነ በሽታ እናትና አባት እንበል እናትና አባት ልጃቸው ታሞ አንዱ ስኳር ነው አንዱ ጨጓራ ነው አንዱ ምናምን ነው እየተሟገቱ ነው የነሱ ሙግት የት ላይ ሲከድ ያበቃል
የነሱን ሙግት ማን ነው የሚጨርስላቸው አይደለም ልጃቸው ታሟል ልጁ ህመሙንም አያውቅም እሷ ስኳር ነው ትላለች አባትየው ደግሞ ደም ብዛት ነው ይላል የት ይሄዱ ይሄን ውሳኔ ለማግኘት አዋቂ ጋር አዋቂ የሱ አዋቂ ምንድነው ሐኪሙ ጋር ዶክተር ጋር ይታያል ዶክተሩም ሜቢ ስኳር ይመስለኛል ለማንኛውም እኔም አላውቅም ይላቸዋል መጀመሪያ ራሱ እኔም አላውቀው መርምሬ ነው እንጂ ይላቸዋል ሐኪሙ ማያውቅም እነሱ እኮ እዚህ ሲፈላሰፉ ነው የነበረው ቤት ውስጥ እኔም አላውቅም ሲል የመጀመሪያ ሞራላቸው ይወርዳል እሱማ ካላወቀው ነገሩ ከባድ ነው ማለት ነው ይላሉ እሱ ምንድነው የሚለው አይ ግምቱ አለኝ ግን ምርመራው ደም ይሰጣል ሰገራ ይሰጣል ሽንት ይወስዳል ከዚያ በላይ ይመረመራል የሳይንሱ ላብራቶሪው ምን ይላል ስኳሩን ያሳያል ስኳሩ 200 ሆኗል ስኳሩ 500 ሆኗል ይላል ከዛ በኋላ ደም ብዛት ነው ይል የነበረው ሰውዬ አሁንም ያው አልገባውም እንጂ ዶክተሩ ደም ብዛት ነው ይላል አይልም ግን ካለስ ተቀበሉታላችሁ እብድ ነው የምንለው አይደል እንዴ ከዚህ በኋላ እኔ እኮ ምለው ታዲያ እንደ ዑለማዎቻችን ቁርአንና ሐዲስ የሚያውቁት እነሱ የተናገሩት የአንድ ሐኪም ያህል እንኳን ክብር ያጣው ለምንድን ነው ገብታችኋል ያልኩት ምሳሌው አልገባችሁም አንድ ተራ ሐኪም ነርስ ህመሙን እንዲህ አርጎ የነሱን ጭቅጭቅ የሚመልሳቸውና የሚያስተካክላቸው ከሆነ ለምንድነው ሸሁ ዶክተር ጀይላን እንዲህ ያሉ ሲባል ቀጥ ማለት ያልቻለው ሰው ምን ሆኖ ነው ለምንድነው ዝግጅት አይደለንም እኛ ዝግጁ ባለመሆናችን ነው የኛ ዝግጅት ቢኖር ኑሮ እርግጠኛ ነኝ ዓሊም ነግሮን ቁርአንና ሐዲስ ነግሮን ይህንን ካላረካን ብዙ ጊዜ ኺላፍ ምን ፈጥረበት መነሻው የግል ጥላቻችንንም አብረን እናስገባታለን አናስገባም الله በቁርአን ምን አለ ولا يجرمنكم شنآن قوم على ألا تعدلوا اعدلوا هو أقرب للتقوى አንተ ማትወደው ሰው እንዲው አንዳንድ ሰው ዝም ብለህ ስታየው የምትጠላው ሰው ካለ ያ ሰውዬ ሐቅ ይዞ ስለመጣ አይ እሱ ከሆነማ ቢሆንም አይባልም ለዚህ ነው አላህ ولا يجرمنكم شنآن قوم የሆኑ ሰዎች ጥላቻ ማውስጣችሁ ማሳደሩ እንዳይገፋፋችሁ አለ على ألا تعدلوا ፍትሃዊ እንዳትሆኑ ያ ነገር እንዳይገፋፋችሁ ولا على أنفسكم ነው በራሳችሁ ላይም ቢሆን ፍትሃዊ ሁኑ የመጀመሪያው ስራችን የመጀመሪያው ልፋታችን የመጀመሪያው ጥረታችን አንድነቱ እንዲመጣ ከተፈለገ አንኩነ ሱራሃ ግልጽ መሆን አለብን አንኩነ ዓዲሊን مع مخالفينا የትኛውም ቢሆን ማንንም ይخلፈን አንድ ጊዜ የሆነ ከኛ በታች በእድሜ ወይም በዕልም መለስት ያለ ነው ብለን የምናየው ሰው خلፎን ካገኘን እንዲፈለገው ለምን ማራያዘን መቀበል አንፈልግም አጋጥማችሁ ያቃል ይሄ ነገር እናንተ ያጋጥማችሁም ለምን እናንተ ብዙ ሸኾች ሸኽነት ብዙ ስላልጣመቻችሁ ገና ናችሁ አለ እንጂ ቴሌቪዥን ላይ ወስደው ግጥም ያረጉናል ከዛ በኋላ የሆነች ልጅ ትደውልና ኡስታዝ እንደዚህ ሲሉ ሰምቼ ነበር ትላለች እኔ እኮ ተሳስቻለሁ ያን አክሱን ነው ያልኩት እዚያው ማከል ትዝ ቢለኝ እውነቱ የነሱ ቢሆን ትክክል ነው ያልሹ ማለት ያ አላህ በጣም ነው የሚከብደው ሸክም ነው ضعيف ነው ተብሎ ነው እንጂ እኮ ضعيف ነው አታውሩት ተብለን ተከልክለን ነው እንጂ አንድ ደስ የሚል የዑመር ቂሳ አለ መህር ላይ غلو አታድርጉ መህር ላይ ምናምን ብለው መህር ላይ አታስወድዱ ምናምን ብለው ዑመር ሲያስተምሩ ይባላል ምን አሉ የሆነ ሴትዮ እንዴ من هنا وآتيتم إحداهن
قنطارا يا الله ኩንታል ወርቅ ሰጣችኋቸው ኩንታል ብር ሰጣችኋቸው አግብታችሁ ሲል አላህ አንተ አታዋዱት ላለ ውድነን እኮኛ አለቻቸው የሆነ ሴትዮ አሉ እና ዑመር ዝበይ ባክሽ ደሞ ሴት ደሞ ምናምን አላሉ ምን አሉ ዑመር أصابت امرأة وأخطأ عمر تساستو على ستيو ያለችው ነው ትክክለኛው እስከ ቅንጣር ድረስ ሊሰጡ ይችላሉ ማለት ነው አይ እንደው እኔ ያ ዑመር ይሄ ባይሆን እኛኮ ብዙ መሻይኾች ኢማሙ ሻፊዒ ረህመቱላሂ ተዓላ ዐለይሂ የትኛውም ክርክር ማንንም ነገር ላይ ክርክር አርግ ያላውቅም ሐቁን በዚያኛው ሰውዬ በኩል እንዲያሳየን ከመመኘት በስተቀር እኔ አሸናፊ መባል አልፈልግም እኮ ነው ምክንያቱም እሳቸው ሐቁን አውቀውታል በዚያ ነው የሚከተሉት ግን በዚያ በኩል ከመጣ ሰውየው ሐቁን ለመቀበል ዝግጁ ነው ታደልኩኝ እኛ እኮ አሸናፊ እንድንባል ነው ሁሉ ጊዜ የምናስበው አይደል فخير لهم أن يراجعوا أنفسهم وخير للمسلمين أن يتوحدوا فيما بينهم فلو صدقوا الله لكان خيرا لهم فلو صدقوا الله لكان خيرا لهم تككلنيا أونت بيناغروا نورو لكان خيرا لهم لا النبي صلى الله عليه وسلم يا الله سبحانه وتعالى أونة حق تطبقوا لممطات بيفلغوا لكركر لمن لايت اسبوا بايهونو أونة ማውራት ቢጀምሩ አንድ በሆነ ነበር لكن አላደረጉትም እነሱ ነው ስለዚህ ዑለማዎች አንድነቱን ለማምጣት እርስ በራሳችሁ መከባበር እውነትን መቀበል ፉር እድሎቹን መጠቀም በጣም ትልቅ ነውና ይሄንን እድል እንድትጠቀሙበት አደራ ለማለት ፈልጋለሁ ከዚህም ያለፈ የመዝሐብ ልዩነቶች ተዓሱቡ መዝሐቢ መጥቶ እናንተን ሊከፋፍላችሁና ሊበትናችሁ አይገባም አላህ Subhanahu Wa Ta'ala ይሄንን መብደእ ሲያስተምር ነው ወዕተሲሙ ቢሐብሊላሂ ጀሚዓን ولا تفرقوا بميل قرآناوي هج اسقمطو حبل الله የሚባል ትልቅ መስመር አለ እሱን እንዳታበላሹት እሱን ከለቀቃችሁ ገደል ትገባላችሁ اطيعوا الله واطيعوا الله ورسوله ولا تنازعوا فتفشلوا وتذهب ريحكم واصبروا ان الله مع الصابرين እዚህ የአላህና የመለክተኛው ትእዛዝን ማክበር መፍትሄ ነው ከዚህ ውጭ ከሆናችሁ ግን ትበታተናላችሁ ጉልበት ታጣላችሁ አሐዱ ሰለፍ 10 ልጆች ነበሩት ይባላል 10 ልጆች ነበሩትና 10ዎቹን ልጆች ሁሉ ምን አላቸው ቀጫጭን እንጨቶች አምጡልኝ አላቸው ቀጫጭን እንጨቶች አመጣና 10 ናቸው ሰበሰባቸው አንድ ላይ ለትልቁ ልጅ ሰጠ 10ዎች አንድ ላይ እንዲታሰሩትን ለትልቁ ልጅ ሰጠና ስበራቸው አለው እንግዲህ የ10 ልጅ ትልቁ ስንት አመት ይሆነዋል ብለን እናስባለን 20 አመት ስበር ሲባል አቃተው አንድ ላይ ሆኖ ከእንግዲህ ትልቁ ካቃተው የሚቀጥለው መስበር አይችልም ተውና በተንና ሽማግሌው ለትንሹ ልጅ አንዷን ሰጠው ያዘና ሰበረው በቃ ማዓ ሰላም አላችሁ እንዴ አባባ ጨዋታ ጀመርክ እንዴ አሉት ለምን አላቸው 10 እንጨት ሰብስበህ ስበር ማለት
እንደገና ደግሞ በተነሰበር ማለት ምን ማለት ነው አልገባችሁም አላቸው አልገባንም እንግዲያውስ መልእክቱ እንዲህ ነው አላቸው መልእክቱ ምንድነው አላቸው ማን ነው የሚነግረኝ የነዚህ 10 ነገር የመፈታት የመበተን ምንድነው ትምርቱ አይዮ ትልቁም ቢሆን ማለት ነው አሁን በትልቁ የተመሰለው ትልቁ ጠላታችሁም ቢሆን ምንም ሊያረጋችሁ አይችልም ከተበተነ ግን ትንሹም ጠላት ይጎዳችኋል ነው ብዙ የሸክም አይነቶችን ስናይ ብዙ ሰው ተሰብስቦ ትላልቅ ነገር ይሸከማል ትንሽ ነገር ግን ብቻውን ሆኖ መሸከም አቅቶት ሲቸገርና ያለን ስለዚህ የአንድነትን ጉዳይ በተለያዩ ምሳሌዎችና እንትኖች አይተን እንዲያው አስፈላጊነቱን ሐላፊነቱ ምን ያህል ከባድ እንደሆነ እንድንረዳ ለማድረግ የሚቻለውን ሞክሬያለሁ ግን ብዙ ጊዜ አንድ ሁኑ ይያልነ ስናወራ አንድ ማለት ምን ማለት ነው ይሉናል አንድነት ወህዳ ይላል አይደል አረበኛው ምን ማለት ነው አንድ ማለት አንድነት ማለት ይላሉ ዑለማዎች الوحده وحد ከሚለው ቋንቋ የተወሰደ ነው وحد ከሚለው ቋንቋ የተወሰደ ነውና تطلق الوحده لغه على الانفراد ብቻውን መሆንም واحد ወይም وحده ማለት መደመር አንድ ላይ መገናኘት መስማማት መዋሃድ የሚለውንም فالواحد في الحقيقة هو الشيء الذي لا جزء له مكفل يمايتشل بتشنيا مالتنا ثم يطلق على كل موجود وتستعمل الوحدة في معنى الاتحاد أي صرورة الاثنين وما فوقهما واحدا وحدة مالت اتحاد لمالت مياقل الجلال ሁለት ነገሮች ሶስት ነገሮች ወደ አንድነት መምጣት ይሄ ነው የተፈለገው ሸርዓን ለዚህ ነው ሸሪዓ ማለት بالوحدة شرعا بندنا يبالو اتحاد الدول أو البلاد أو الأفراد والجماعات لسائر أمور حياتهم ومعاشهم وسيرتهم وغايتهم وبموجب هذه الوحدة يصبح الجميع شيئا واحدا وحدة يميلو قال يا عربيا وقال شرعا سترقم يتلايو بيتسوج يتلايو هجرات يتلايو منقستات عند النت مفتر الوحدة الأفريقية أفريقيا عند النت أفريقياዎች መንግስታት አንድ ላይ የሆኑበት ለማለት اتحاد الكرة القدم የኳስ ተጫዋቾች አንድነት اتحاد العلماء اتحاد النساء اتحاد الشباب የተለያየ ነው ቡድኑ hatta ብዙ ድርጅት ሊኖር ይችላል ግን አላማው ተቀራራቢ እስከሆነ ድረስ አንድ ሆነ ከዚህ የተወሰደ ነው በማዕናው በሸሪዓ ግን አንድ ሆነ ምንለው اجتماع المنتسبين إلى الإسلام على أصول الدين وقواعده الكلية بإسلام سر يالو أكالات بمسرتاوي هايمانوت ممرياوش لاينا بوانا قداوش لاي عند مهوناتشو نو عند مهوناتشو بچا سايهون عملهم معا لإعلاء كلمة الله ونشر دينه ሁላቸውም የእስላምን ከፍታ በመፈለግ እስላምን ለማስፋፋት ለማዳረስ በሚደረገው ጥረት አንድ ላይ መንቀሳቀሳቸው ነው ለዚህ ብሎ አላህ ኩንቱም ኸይረ ኡማ ይላል ከኡመቱ ሁሉ ምርጦች ናችሁ ብሎ اخرجت للناس ሰውን ለመጥቀም የተፈጠሩ ስራችሁ ምንድነው በመልካም ስራ ማዘዝ ከመጥፎ ነገር መከልከል በአላህ ማመን ነው የመጽሐፍ ባለቤቶች ራሱ ከዚህ በፊት የነበሩ ሰዎች ይሄንን መንገድ ቢከተሉ የተሻለ ነበር ይሆንላቸው ነበር ይላል አላህ ስለዚህ ሶስት ነገሮች አንድ ላይ የሚያገናኛቸው ሰዎች በአላህ ማመን ኸይርን መደገፍ መጥፎን መቃወም አንድ ያረጋቸው ሰዎች አንድ ናቸው የሚለያዩበት ነገር በጣም ጁዝኢያት በሲጣ ነው የሚሆነው الله سبحانه وتعالى
أمة الإسلام عندنا يميل بقلت قرآن أنستوال إن هذه أمتكم أمة واحدة أرقد أمتكم أمة واحدة ملتكم لمالتنا أمة بمالة زي هزب عدد لنبلو ممواقتهم مفسروا الجال بيهونم قن أمة واحدة يميلو قال اسكمت أدرس لا هزب لما هبرسب لما قلقل يميكلك ليلم قرآن بعند قال بزو معنوچن بزو ملكتوچن يماد درس يماستمر يماستلالف انتنو لمدو ازي ብቻ አይደለም ያለው ስለዚህ ብሎ አላህ ان هذه امتكم امه واحده وانا ربكم فاعبدون የአንድነት መነሻው እኔን በብቸኝነት ማምለካችሁ ብቻ እኔ ብቸኛ አምላካችሁ መሆኑ ብቻ እንዳርጓችኋል ለማለት እኮ ነው يا ايها الرسل كلوا من الطيبات واعملوا صالحا اني بما تعملون عليم وان هذه امتكم امه واحده وانا ربكم فاتقوني لنا للا ቦታ ላይ ደግሞ መልእክተኞችን ጠርቶ አላህ ምን መመገብ እንዳለባቸው ምን መስራት እንዳለባቸው ነግሮ ይሄ መንገዳችሁ አንድ ነው በአንድ መንገድ ላይ ሂዱ ነብያቶችን ረሱሉን አለይሂ ሰላቱ ወሰለም የሌሎቹ ነብያቶች ተሐድሶ አስቀጣይ ናቸው ነው እኮ የሚላቸው فبهداه مقتدي ነብያቶችን አርአያቸውን ተከተል ብሎ አላህ በይፋ ያስተማራቸው ረሱሉን ሰለላሁ ዐለይሂ ወሰለም የዚህ ብቸኛ ወይም አዲስ ፍልስፍና ሃይማኖት ይዘው የመጡ አይደለም አደም ሙስሊም ነበሩ ኑህ ሙስሊም ነበሩ ኢብራሂም ሙስሊም ነበሩ ሙሳ ኢሳ ሙስሊም ነበሩ ስለዚህ መሐመድ ሰለላሁ ዐለይሂ ወሰለም ሙስሊም ናቸው ይሄንኑ ነው ያስቀጠሉት ማለት ነው اجتماع المسلمين ሙስሊሞቹ አንድ መሆናቸው የአላህን ኻሊቅነት የአላህን ብቸኛ አምላክነት የነብዩን አለይሂ ሰላቱ ወሰለም ነብይነት የቂብላ አንድነት ሌሎችም ትላልቅ እስላማዊ መልእክቶችና ትእዛዛት አንድ መሆናቸው በቂ አስተማሪ ነው ስለዚህ ጃቢር ኢብኑ አብዱላህ ምን ይላሉ ረዲየላሁ ተዓላ عنه ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ 13 አመት መዲና ሄደው 9 አመት እንግዲህ ተመልከቱ ይሄን ሁሉ ሲያደርጉ አንድም ቀን ሐጅ አላደረጉ ከዚያ 10ኛው አመት ሐጅ እንሂድ ብለው ተነሱ ቀሰቀሱ ሰው ሐጅ አደረገ አብራቸው ከሐጅ በኋላ ላይ ኹጥባ ሲخطቡ በየቦታው አንድ መልእክት ተናገሩ ከዚያ በኋላ ህዝቡን እንደማያገኙት ያውቃሉ እየተናገሩም ነበር ምናልባትም እኮ ላታገኙኝ ትችላላችሁ ላንገናኝ ትችላላችሁ ይያሉ ነበር የሚያስተምሩት خذوا عني مناسككم يا حج ተግባራችሁን ከኔ ውሰዱን ጊዜ እያያችሁኝ እንዳትረሱ ማይደገም ነገር ስለሆነ ነው አደራ የሚሉት እዚያ መጨረሻ ላይ ግን አንድ መልእክት ተናገሩ تركت فيكم ما لن تضلوا بعده إن اعتصمتم به كتاب الله እኔ እናንተ መሐከል ጥየላችሁ የሞትኩት ወይም ጥየላችሁ መሄደው አለኝ እሱን አጥብቃችሁ ሁላችሁም ከያዛችሁት ስተት ላይ አትወድቁም እሱ ምንድነው ቁርአን ነው ማሊክ ኢብኑ አነስ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ እንዳሉ ሰምቻለሁ ይላሉ ምን ብለዋል ተረክቱ ፊኩም አምረይን ማሊክ ሞጣ ላይ በላግ ብለው ነው ይሄን ሐዲስ የሚያመጡት ደርሶኛል ነብዩ ማለታቸው ይላሉ ተረክቱ ፊኩም አምረይን ለን ተድሉ ما تمسكتم بهما كتاب الله وسنة رسوله عليه الصلاة والسلام እኔ ማሐከላችሁ ጥያቸው የሆድኩት ሁለት ነገሮች አሉ እነሱን አክብራችሁ ከያዛችሁ አትሳሳቱም ገደል ውስጥ አትገቡም ቁርአንና ሐዲስ ብለዋል እነዚህ ሁለቱ ሐዲሶች የሚያመለክተው ነብዩ ሰለላሁ ዐለይሂ ወሰለም ወደ መጨረሻ አካባቢ ላይ ሲመጡ ያሳሰባቸው የኡማው አንድነት ያስቸገራቸው ያስጨነቃቸው መጥቷል ይሄንን አንድነት ሊያስጠብቅ የሚችለው ነገር ክትባቱን ነግረው ሄዱ ክትባቱ ምን ሆነ
كتاب الله وسنة رسوله صلى الله عليه وسلم ميغرمو قرآننا حديث هونم አለ እነዚህ ቁርአንና ሐዲሶች እስካሉ ድረስ ኡማው ሊለያይ አይችልም ብለው ነበር ምን ጎሎት ይሆን ታዲያ አሁን ኡማው የተከፋፈለው ቁርአኑ አለ አይደል ሐዲሱም አለ ሁለቱም ካሉ ምን ጎደለን አሁን እሳቸው ከመከሩን የጎደለን ነገር አለ ወደዚህ ሁኑ ወደዚህ አላየኋቸውም ማሻአላህ እኔ እናንተም ባያን ስንት ሞራል የሚጠናከረው እንደሆነ በዚህ በኩል محرابون أتفرو أنتم أنهم يوصلوا بولهم نو دزي يكونوا كذي ودزي زورون سه نو أنتم ندزي نوزي كفلكم في الله في الطول فلقاتكم تيجي ما نو يملس لي من قولوتنا على قرآننا حديث كذا አትሳሳቱም ብለዋል ነብይ ሰለላሁ ዐለይሂ ወሰለም ቁርአንና ሐዲስ ደግሞ አለ እኛ ደግሞ ትልቅ ስተት ላይ እየወደቅን ያለነው እንለያያለን ምንድነው ብለናት እሺ አለመተግበሩ ነብዩ ከተገበራችሁ ነው ያሉት ማ ኢን ተመሰክቱም አይደል ያሉት ከያዛችሁት አይደል ለዚህ ነው አላህ ሙዕተሲሙ ان اعتصمتم به كتاب الله زي ابو هريره حديثም ላይ ስለዚህ የአንድነቱ ሙቀዊማቱ الوحدة الإسلامية በመጀመሪያውና የመጨረሻው በዚህ ርዕስ የማስተማር ማንሳት የምፈልገው ነገር የአንድነት መነሻዎች የሚሆኑትን ነገሮች ማየት ነው ኢስላም አንድነትን ሊያመጡ የሚችሉ ነገሮችን በሙሉ ማለት ይቻላል አስተምሯል የመጀመሪያው የአላህን አንድነት ማየት ነው توحيد الكلمة توحيد الإخلاص في التوحيد يجعلك متحدا في جميع معاملاتك عقيدة عندي هنا خلق لله يجلم بعقيدة عليك تلاقي نو سومي بتاتنو وحدة الأمة في توحيد الكلمة ايوه انت مسكت من الطلاق ይሄ የሚያሳየው አለመተመሰኩ ነው መባይሮ ላይ የሩህ الاسلام አልገባንም ማለት ነው አዎ ወደዚያ ነው እየመጣ ያለው አህሰንቱ እሷን እንዲመልሱ ነበር ነው የፈለኩት ቁርአን እንላለን ሁላችንም ሐዲስ እንላለን ውስጡ ግን የለንበትም አይደል እንዴው ለዳኝነት ቁርአንን የፈለገ ሰው ቅድም ያልኩት የዶክተሩ ምሳሌ ነው ቁርአን እንዲህ ይላል እኮ ሲባል ማሻአላህ ለካን ተሳስቻለሁ ብሎ መመለስ ምን ችግር አለው ግን ቁርአንን ሲመቸን ብቻ ነው كلما اضاء لهم مشوا فيه واذا اظلم عليهم قاموا هي كلهم الحق ياتوا اليه مذعنين الله دمونا فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في انفسهم حرجا مما قضيت ويسلم عندكم من ارغال لهم مچس بلهن كتقبلكم كان القبلهم ነው የሚለው الله حرج منور የለበትም سمعا وطاعا ነው የረሱል ሰለላሁ ዐለይሂ ወሰለም ሱሐባዎች የሚያስገድል ወንጀል ሰርተው طهرني ይላሉ መተው አጽዳኝ ባክህ እኛ ጋር እኮ ትንሽ ስሜታችንን ከخلፈው ቢሆንም ብለን ቁርአኑን ረግጠን ምንሄድ ይመስላል ተግባሩ ሲታይ ስለዚህ فلا وربك لا يؤمنوننا እነዚህ አያዎችን ካየን የቁርአንና የሐዲስ መፍትሄነት አማራጭለው ሌላ ምንም ነገር የለም እኔ እነሱን ለማምጣት ምንድነው የቸገረን አሁንም ወደ መሬት ለመውረድ ደግሞ ለይህንን ነገር ተግባራዊ ለማድረግ በእምነታችን አንድ መሆን አቂዳው አንድ የሆነ ሰው من يؤمن بالله ربا ويعبده وحده لا شريك له ويؤمن برسول الله نبيا ويتبعه ويصلي صلوات المسلمين ويصوم شهرا واحدا ويحج حجا واحدا لمن دي اللي يالكزي ولد عنده يونس اگر لاي ከሶላት በኋላ በሚደረግ ዱዓ የሚለያዩ ሰዎች ነበሩ
ከሶላት በኋላ ኢማሙ ዱዓ ያደርጋል አያደርግም በሚል ማለት ነው የዚያ ኮሚቴዎች አላህ እድል አመጥቶላቸው ጥሪያቸው መጥቶ ሐጅ አደረጉ ሁለት ኮሚቴዎች እኔም ማቀው ቂሷ እኮ ነው ኢማሙን በጣም አዛ ሲያረጉት ነበር ከዛ حرم هدو አዲስ አበባንም ብዙም እንትን አላሉም አልፈው حرم ደረሱ حرم ጎበዞች ናቸው እንዲው حرم ላይ ይሰግዳሉ ሁሉ ጊዜ የመጀመሪያ ቀን አለ ኮሚቴው ሊቀመንበር ነው የሚነግረኝ ሼክ የሆነ ሼክ አሰገደ ከحرم ኢማም አንዱ السلام عليكم አሉ አለ ከዛ በኋላ አሁን እንግዲህ ይለይላታል የኛ ኢማም አልኩ አለ ቆጭ سبحان الله سبحان ዝም ሲሉ መቼም ተስቢህ ያደረጉ ይሆናል ብዬ ዝም አልኩኝ አለ ከዚያ ሰው ብድግ ያለ እነዚህ ማይረቡ እነዚህ ዋሃብዮች ናቸው ማለት ነው እያልኩኝ ብጠብቅ የሉም ማለት ከኋላ የኔ ያለኛው አልኩታል አየህ አልኩታል አየሁ አንተ ጉዴና አየሁ አለኝ አለ ተነሳ አሁንም ጠጋ ብለን እንስገድ ለብቻው ዱዓ አርጎ ይሆናል ማይክሮፎኑን ሳይፈልግ ብለን ተጋፍተን ሄደን ወደ አምስተኛ ሶፍ ሆነን ሰገድን አለ መቃሙ ኢብራሂም አምስተኛ ሶፍ ደረሰ ማለት እኮ ምን ያህል ተጋፍቷል ማለት ነው ኢማሙ እንደዚህ ብለን አሰግደው ትንሽ اللهم انت السلام የሚሉበት ያህል ነው አለ ብድግ ብለው በፖሊስ ታጅበው ሄዱ አለ ሰውየው አንተ እቺኛ ሰፈር ሶላት እንዴት ናት መጥቶ አፉ በሉኝ ያለ የመጀመሪያ እንደመጥ ላላ እዚያ ሆኖ ደወለላቸው እንጂ ለኢማሙ እኔ ዱዓ ያርኩ ነው ቂም ያለበት ሰው አፉ ያልተባባለ ሰው ዱዓው ታግዷል አይወጣም ወደ ሰማይ ተብያለሁና አፉ በሉኝ አለኝ አሉ ኢማሙ አረ ምን አርገህ ነው ምን አረ ስንት አዛር ይገዋለሁ እሱን ሲመጣ ነው ምነግረው አሁን ግን አፉ በሉኝ ያራፉ ብያለሁ ለኔም ዱዓ አርግልኝ ብለው ሳቸው ነው ሲመጣ ለኔ ነገረኝ ገና አዲስ አበባ ወደ ገጠር ከመሄዱ በፊት والله ያለ እኔ ድሮ አንድ ምሳሌ የምመስለው አለኝ እኔ ሳይሆን ኪታብ አይቼ ነው አቡ ሐኒፋ የሚባሉ ሼህ አቡ ሐኒፋ እንግዲህ በጣም አንተ ዘኪ ናቸው ፈጣን ናቸው ይባላሉ በጣም ፈሲህ ናቸው እና የሆነ ጃሂል በሰፈራቸው ውሻ ይገናኛል ውሻ ደግሞ እንደሚባለው እሷ ካልበቃት አትለቅም ሰውነቷ ሙጭጭ አርጋ ነው የምትይዘው የወንዱን ሰውየው እንደ ሰው መስሎት ለስፈልግ ነጥቄ ሄዳለሁ መስሎት ይዛ ሙጥኛ አርጋ ውሻ ለውሻ እየጎተተችው መንደር ለመንደር ተጨነቀ ሰው አረ ጉዳችን ፈላ አረ ምን ይደረግ ቢባል ብትባል እሷ ልትለቅ ነው በኋላ ያ ኢማሙን የማይወዷቸው ግን ወሬ ይሰማሉ የሰው የሁሉን ነገር አውቃለሁ ይላል አሏቸው እና ሄዱና ጠይቁታ የሆነ ነገር ይኖረዋል እውነትም እንጠይቅ ብለው ይመጡና ሼክ እንዲህ ሆነ ችግር አጋጥሞን ነበር አሏቸው ምንድነው አሉ ሳቸው እንግዲህ ፊቅህ ይጠይቁኛል መስሏቸው ነው ጦላቅ ኒካህ ይጠይቁኛል መስሏቸው ነው አረ የሆነ ሰው እንደው ተሳስቶ ውሻ ላይ ወድቆ እንደው እና ተራ ለቀዋለች እንዴ እሳቸው ብለው ጀሮዋን ከሷታል ጀሮዋን ስትነክሷት ስትደነግጥ ሰውነቷ ይለቀዋል እውነትም ስትነከስ ድንግጥ ስትለቀቀቸው ጃሂል ቤቱ ገባ ጃሂል ቤቱ ገብቶ እኔ የምለው የሆነው ሆኖ አለ ይሄ ሰውዬ ይሄንን ሙከራ ራሱ አርጎት ያቅ ነበር ማለት ነው አላቸው እንዲህ ያለ እኮ ያ ሰውዬ ነው ጃሂል አሏቸው እናንተ አታውቁም እንዲያሉ ፈሙል ጃሂሊ ከዱቡሪሂ ያሉ ወከላሙሁ ከጋኢጢሂ ያሉ የጃሂል አፉኮ ከታችኛው ቀዳዳ ጋር እኩል ነው የሚወጣውም ከታችኛው ጋር ነው አሉ ኢማሙ ሰረኽሲ የሚባሉ አቡ ሐኒፋ ከሞቱ ከ300 አመት በኋላ የመጡ ሼክ ነበሩ የሐነፊ መዝሐብ ተከታይ ናቸው የሆነ ነገር አጋጥማቸዋል መሰል ረስቸዋለሁ ያሳቸው ጭሳ አቡ ሐኒፋ እኮ እንዲህ ብለዋል ስለ ጃሂል ሲሏቸው አይ ተሳስተዋል ሳቸው ማሉ አንተ ብቱን ምን ትላለህ አሏቸው ፈሙል ጃሂሊ አውሰዑ ሚን ዱቡሪሂ ነበር ምለው ነው ያሉ ወከላሙሁ አቅበሑ ሚን ጋኢጢሂ ነበር ምለው አሉ ለምን ሲሏቸው እንዴ
ታችኛውና የላይኛው ቀዳዳ እኩል አይደሉም አሉ ይሄ ሲተፋን የሚውለው አሉ ታችኛው በጣም የተወሰነ ጊዜ ነው ለተንፈስ የሚለው አሉ የሚወጣው ነገርም ቢሆን ይሄ እኮ ጅራሐቱ ሲናኒ ለሃልቲአሙ ولا يلتام ما جرح اللسان የሰይፍ ቁስል ከሰይፍ ቁስል የበለጠ እኮ ነው የምላስ ቁስል አይድንም እኮ ይሄኛው ውሃ ወይ ፀሐይ ካገኘው ቆሻሻው ይለቀዋል አሉ ስለዚህ እንደው የዚህ የኡማው አንድነትን ጉዳይ ቁርአንና ሐዲስን በደንብ ካለ መማርና ወደ ውስጥ ካለ መግባት ካልሆነ በስተቀር ቁርአንና ሐዲስን የያዘ ሁሉ የተከተለ ሁሉ ልዩነት አይኖርም ማለት አይደለም ግን ልዩነቱ ሊፈታ የሚችልበት ዋስትና አግኝቷል يا ربي قلني قيتي نورت يرجومتني ما تنتيتي لكوين في النوغدي تنتيتي أما إن الحمد لله ألف مرة فصل وسلم على